ጆርዳን ላይ ያለ ልጆች ኤጀንሲና ቆንጽላ የለንም። እባካችሁ ድምጻችንን ስሙን። ድምጽ መሆን ያለበትም አካል ድምጽ ይሁነን። ከኢትዮጵያ በህጋዊ መንገድ ከስራና ክህሎት ሚኒስቴር በቂ የሆነ የብቃት ማረጋገጫ ሰርተፊኬት ተሰጥቶን መንግስት ደግሞ ህጋዊ ፍቃድ በሰጣቸው ኤጀንሲዎች በህጋዊ መንገድ ወደ ጆርዳን ገብተናል። በአንድም በሌላም በኩል ግን እኛ ኢትዮጵያውያኖች ለሚደርስብን ችግርም ሆነ መጠየቅ ለምንፈልገው ጥያቄም ሆነ ፓስፖርት ለማሳደስም ሆነ ልናናገረው የምንችለው አካል የለንም። በአንድም በሌላም በኩል በጣም እየተጎዳን ነው ያለ ነው። በቃ ከሀገር ተሰደን ሀገር መንግስት አውቆን በህጋዊ መንገድ እዚህ ሀገር ግቡና ስሩ ብሎ እስከሸኘን ድረስ እንደሌላው የአረብ ሀገራት ለምንድን ነው ኤጀንሲና ቆንጽላ የማይኖረን? እንደ ዜጋ ምን ያጎደልነው ነገር አለ? ወይ ደግሞ እናንተ ኤጀንሲ ጆርዳን ላይ እንድትከፍቱልን እኛ ማሟላት ያለብን ነገር ምንድን ነው? አርጉ የምትሉን ነገር ምንድን ነው? እንደሌላው አረብ ሀገራት በጣም ብዙ ሺህ አበሾች ያሉባት ሀገር ናት ጆርዳን። ነገር ግን መብታችንን ሊያስከብር የሚችል ሊሟገትልን የሚችል ፓስፖርታችንን ሊያሳድስልን የሚችል ኤጀንሲም ሆነ ቆንጽላ የለንም። ስለዚህ ይሄንን መድረስ ላለበት አካል እስኪደርስልን ድረስ ጆርዳን ያለ ልጆች መጮኻችንን አናቋርጥም። በአንድም ይሁን በሌላ በኩል መጎዳት ካለብን በላይ እየተጎዳን ነው። ስደት ራሱን ችሎ የሚጎዳ ነገር ነው። ከዛ በኋላ ደግሞ ድምጽ የሚሆነን አለሁላችሁ የሚለን የሚደግፈን ኤጀንሲ ባለመኖሩ ምክንያት መጎዳት ካለብን በላይ እየተጎዳን ነው። ምግብ የሚከለከሉ ልጆች አሉ፣ ደሞዝ የሚከለከሉ ልጆች አሉ፣ ፓስፖርታቸው የተቃጠለባቸው በጣም ብዙ ልጆች አሉ። በቃ እኛ ከምንገምተው በላይ ስቃይ ውስጥ መከራ ውስጥ ያሉ ልጆች አሉ። እኛም ነገ ምን እንደሚገጥመን አናቅም። ኢቭን አሁን አረብ ሀገራት ላይ ባለው ሁኔታ ምክንያት ራሱ ምን ሊደርስብን እንደሚችል ምን ሊገጥመን እንደሚችል እንኳን አናቅም። ስለዚህ አንደኛ ትልቅ ኃላፊነት ያለብን እዚሁ ጆርዳን ያለን ልጆች ነን። ልጆች በተለያየ ምክንያት ቪዲዮ የሚሰሩትን ኤጀንሲና ቆንጽላ ይከፈትልን እያሉ ቪዲዮ የሚሰሩትን ልጆች ሪፖስት፣ ዲዊት፣ ሼር እያደረጋችሁ መድረስ ላለበት አካል እስኪደርስ ድረስ ሼር ማድረጋችሁን እንዳታቆሙ። አንድም ፎሎወር ይኖራችሁ 10ም ፎሎወር ይኖራችሁ ደግሞ በተቻላችሁ መጠን ቪዲዮ ስሩ። ዝም አትበሉ። በቃ ነገ እኔ ጋር እስኪደርስብኝ አይደለም፣ ነገ የሆነች የምወዳት እህቴ ጋር ወይም ወንድሜ ጋር እስኪደርስ አይደለም። በቃ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ተሰደን መንግስት አውቆን ከሀገር እስከወጣን ድረስ እንደ የትኛውም የአረብ ሀገር ኤጀንሲና ቆንጽላ ያስፈልገናል። ፕሊስ መንግስት በ3 ወርና በ4 ወር ከአቡዳቢ እየመጡ ፓስፖርት ብቻ እያሳደሱልን መሄድ ምናምን ይሄ በቂ አይደለም። እንደዚህ በ3 ወር በ4 ወር መጥተው ኤጀንሲ እንኳን ተከፍቶ በጣም ችግሮች ከመብዛታቸው የተነሳ በቀጠሮ ነው የሚስተናገደው ሌሎች ሀገራት ላይ አይደለም። እንደዚህ በ3 ወር በ4 ወር እየተመጣለን ይቅርና ማለት ነው። ስለዚህ ቢያንስ አሁን ላይ ያለንበት ችግር የሚያስጨንቀን ራሱ ይበቃናል። በቃ በተቻለን መጠን ኤጀንሲና ቆንጽላ መከፈት አለበት፣ ይገባናል። ቢያንስ ወይ በህጋዊ መንገድ አይ እኔ ወደዛ ሀገር ሂዱ አላልኳችሁም አልክም ብሎ መዝጋት ነው። አይ ሂዱ ብዬ እስከፈቀድኩኝ ድረስ ደግሞ መሟላት ያለበትን ነገር እንደዚህ ጋር ላሟላላችሁ ይገባል ተብሎ ሊሟላልን ይገባል። በቃ ግዴታ ነው። ሰው በስደት እስከወጣ ድረስ ኤጀንሲና ቆንጽላ ከሀገሬ እዚህ ሀገር ገብቶ ለሚኖረው ለሀገሬ ዜጋ ኃላፊነት አለብኝ ብሎ ኃላፊነት ሊወስድልን የሚገባ መንግስት ያስፈልገናል። ስለዚህ እንደ ዜጋ ማሟላት ያለብን ነገር መንግስት እባክህ አሟላልን። ለነ ሙሴ ሰለሞን ለነ ብሩክ ኒውስ መድረስ እስካለበት ድረስ እባካችሁ ሼር እያደረጋችሁ እንዲደርሳችሁ አድርጉና ድምጽ ይሁኑን። እናመሰግናለን።